easy multiplication or multiplication game ነው ዛሬ ማሳያችሁ የማባዛት ጌም ማለት ነው so multiplying by 9 እስኪ እነዚህ መሰረታዊ የሆኑ ቁጥሮች ናቸው ከ1 እስከ 9 ያሉ ቁጥሮች ያው በ10 ማባዛት ይቀላል ስለሆነ ማለት ነው so እስኪ መጀመሪያ ከ1 እስከ 9 ወይም ከ0 እስከ 9 እንጻፍ 0 1 2 3 4 5 6 7 8 9 then አሁን ደግሞ ገልብጠን ያ ማለት ከታች ጀምረን ደግሞ ወደ ላይ ከ0 ጀምረን እየጻፍን እንምጣ እስኪ ያ ማለት 0 1 2 3 4 5 6 7 8 9 እንግዲህ ከማንኛውም ቁጥር በፊት 0 ቢመጣ ችግር የለውም so 9 multiplied by 1 that means 9 9 ሲባዛ በ1 9 9 ሲባዛ በ2 18 በ3 24 በ4 ደግሞ 36 በ5 45 በ6 ያው 54 63 72 81 90 yeah it's easy እስኪ በ8 ደግሞ እንዴ በ8 ማባዛት 8 ሲባዛ በ1 8 ሲባዛ በ2 8 ሲባዛ በ3 okay 8 by 4 8 by 5 8 by 6 8 by 7 8 by 8 you know 8 by 9 እና 8 by 10 አሁን እዚህ ጋር በ8 ማባዛት ላይ ልናይ የሚገባው ነገር የአንድ ቤት ሆሄያቸው የ8 ብዜት የሆኑ ቁጥሮች የአንድ ቤት ሆሄያቸው በሙሉ ተጋማሽ ናቸው or even ናቸው ያ ማለት በሁለት ተካፋዮች ናቸው ስለዚህ እስኪ መጀመሪያ የ10 ቤት ሆሄያቸው ምን እንደሚሆን እንጻ ልክ እንደቀደሙ ከማን ጀምር ከ0 0 1 2 እዚህ ጋር በጥንቃቄ እዩ 3 እዚህ ጋር 4 ነው የሚሆነው የታወቀ ነው ደግሜ እዚህ ጋር 4 ላለው ያው 9 ሲባዛ በ5 4 9 ሲባዛ በ6 4 ቀጥዬ ግን 5 6 7 8 አሁን የአንድ ቤት ሆሄያቸው በሙሉ ተጋማሽ ነው የሚሆኑት ከታች ጀምሬ ነው እየሰጠው መጣ ከታች ማን ይሆናል 0 ቀጥሎ 2 ቀጥሎ ማን ነው ተጋማሹ 4 ቀጥሎ ማን ነው 6 ቀጥሎ 8 አሁን ተጋማሽ ቀጥዬ እንደገና ነው መጀመረው ከማን ከ0 0 እስኪ ጎበዝ 4 እስኪ ጎበዝ 8 now 8 ሲባዛ ማለት ነው ብራቮ 16 24 32 40 48 56 64 72 80 game is over multiplication by 7 ደግሞ እቺን የምንሄደው ደግሞ በተጨማሪ so ይሄንን ቴብል መሸምደድ ነው ማለት የሚጠበቅም ማስታወስ 0 1 2 እንደገና ደግሜ 2 3 4 እንደገና ደግሜ 4 5 6 በዚህ ሰንጠረዥ ውስጥ እነዚህ አለ ያስቀምጣለሁ አሁን እነዚህ በሙሉ የተጻፉ ቁጥሮች የሚቀመጡት የ10 ቤት ሆሄ ነው ማለት ነው ያ ማለት የብዜታችን የ10 ቤት ሆሄ እስኪ አሁን በአንድ ቤት ሆሄ ላይ እንዴት ነው የምናስቀምጥ እኔ አብረን ተመልከቱ ከየት ነው የምጀምረው ከዚህኛው ቴብል በቴብሉ በእናንተ ብራይት ሳይድ 1 2 3 4 5 6 7 8 9 yeah 7 times 1 07 7 times 2 or 7 ሲባዛ በ2 14 7 ሲባዛ በ3 ስንት ነው በ3 21 yeah now 7 ሲባዛ በ4 ስንት ይሆናል yeah 7 ሲባዛ በ5 7 ሲባዛ በ6 42 7 ሲባዛ በ7 እዚህ ጋር 7 ሲባዛ በ8 56 7 ሲባዛ በ9 በዚህ መልኩ ሸመዳችሁት ማለት ነው it's easy multiplication by multiplication by 11 any two digit number ባለ ሁለት ዲጂት ሆኖ ቁጥሩ በ7 በ11 ማባዛት ደግሞ ነው multiplication by 11 በ11 so 11 times 11 ውጤታችን ምንድነው የሚሆነው 1 1 እና 1 ሁለት መልሶ እስኪ 13 ሲባዛ በ11 መልሳችን ለምን የሚሆነው 1 3 1 ሲደመር 3 4 መልሳችን 143 እሺ
1 5 ትንሽ እንቀይራት እቺን 2 5 times 11 2 5 2 plus 5 9 195 is our answer. እስኪ 45 times 11 our result is 4 5 አራትና 5 ሲደመር ስንት 9 መልሳችን 400 እስኪ እንቀጥል 39 times 11 now 3 and 9 3 ሲደመር 9 ስንት ነው yes 12 ነገር ግን 12 ብለን አይደለም እንጽፈው ሁለትን መሃል ላይ እንጽፍና ያን አንድን እዚሽ ጋር እንደምራታለን ሶ ስንት ይሆናል ማለት ነው 420 ትንሽ እዚች አይነት ጥያቄ አብረን እንስራ 56 ሲባዛ በ11 5 6 5 እና 6 ስንት ነው 11 አንድን ጽፌ ይችን አንዷን እዚሽ ጋር ጨምራታለሁ ስንት ይሆናል 6